ገና ለገና የባለፈውን የመካነ ሰላሙን አጀንዳ ህዝብ የተቀረጸውን ለማጥፋት ምን አድርገው ቀየሩ? ወታደሩ እንደዚህ አድርጎ ማርኮ እኛ ከሞተች በኋላ ምን ልታደርግልን? ትላንትና መካነ ሰላም መስጊድ ውስጥ ገብተው ያ ሁሉ ሰው ሲረሽኑ ዝም ተብለው ዛሬ አንድ ነፍስ ጠፋይ ተብሎ ያ ሁሉ ፖለቲካ ያ ሁሉ ሚዲያ ላይ መዘባረቅ ምን የሚሉት ነው? የአምስት ሰው ህይወት ይበልጣል፣ የአንድ ሰው ህይወት ይበልጣል። ወዳ ፈቅዳ መሳሪያ ተሸክማ ነው የተዋጋች፣ ሞተች። እነሱ እኮ የሃይማኖት ተቋም ውስጥ ተቀምጠው ነው መሳሪያ ሳይሸከሙ የተገደሉ። የእነሱስ ምን ይባላል? ከመጣችበት እሷ ሞተች። ግን አንተ ቀንደረግን ተከራካቱን ቆሮጥ እንደጃረገ በላ ታወራለህ። ፋኖ እኮ የዛሬ ሳምንት የዛሬ 15 ያክል እኮ መስጊድ ገብቶ እኮ ህዝብን ሲጨፈጭፍ አንተ ለምን ይሄን ጨፈጨፈ ብለህ አላወራም። አንድ ሰው ግን ስለሞተ ዛሬ ሚዲያን ታናውጣው። መከላከያን መጋፈጥ በዚህ ልክ ዋጋ ያስከፍላል። ጽንፈኛ ባንዳ መወገድ አለበት፣ መረሸን አለበት፣ መደምሰስ አለበት። ሸር አድርጋ አርስልን።